እኔ አልመጣም ወደ ቤት። እሺ ከዚህ በኋላ ወይኔ ማናለኝ ምን አለ የምኖርበት ምክንያት። ሰላም እንዴት ነሽ? እንዴት ነህ? አለሁልሽ። ቪዲዮ እዛ ጋር እየሰራው ነበርና የሆነ ጥያቄ ጠይቄሽ ጊቫዌ ልስጥሽ። ኦኬ እሺ። ስለዚህ ከቤተሰቦች ለአንድ ሰው ደውዪ ብለሽ ለማን ልደውይ ትችያለሽ? ለወንድምሽ። አዎ። ስለዚህ ምን እናደርጋለን? ከወንድምሽ ጋር አብራችሁ ነው የምትኖሩት? ወንድምሽ ምን ትይዋለሽ መሰለሽ? ከአሁን በኋላ አልመጣም፣ የራሴን ህይወት ልጀምር፣ ጓደኛዬ ጋር ቤት ተከራይተናል፣ ስለዚህ አታገኘኝም፣ ህይወቴን ለመቀየር እያሰብኩ ስለሆነ ከአሁን በኋላ እንገናኝም ብትይው ምን አይነት ምላሽ ሊመልስ ይችላል? የእሱ ምላሽ ፖዚቲቭ ከሆነ ያዘጋጀነውን ጊቫዌ እንሰጣቸዋለን፣ ካልሆነ ደግሞ ሳታገኝ ትቀሪያለሽ ማለት ነው። ደውይለት። ሄሎ ወንድሜ እንዴት ነህ? አለን ይመስገን። ስማኝማ የሆነ ነገር ልነግርህ ነበረ። ከዚህ በኋላ ወደ ቤት አልመጣም እኔና ያው አንተም ልታገባ ስለሆነ እኔም ብቸኝነቱን መልመድ አለብኝ። ከጓደኛዬ ጋርም ቤት ተከራይተን ልንወጣ ነውና አዎ ብቻ አልመጣም ወደ ቤት። እሺ እንዳትጠብቀኝ። ምንም ነገር ሳያመኛል ለማኖር እየሞከርኩ የነበረው የማይመስል እንጂ ጭራሽ አደረክልኝም አላልኩህም እኮ ግን በቃ እኔ አልመጣም ወደ ቤት። እሺ ከዚህ በኋላ ወይኔ ማናለኝ ምን አለ የምኖርበት ምክንያት። ምን አይነት ፎሪ ነው ወላሂ ማን በተጎቶቼ ላገባባ በጣም ግን ነገር በሌላ ባንቺ አያምርም። አንቺን ለማለት ወጣትነት ይፈልጋል። አንቺን ለማሳደግ መሰለኝ ከጓደኞች ተበታችሁ አንቺ እንደናት መድብ ለማስተማር መሰለኝ እንደዛ ያለ እድሜ ታይ ብቻ ማይሆን ነገር አሁን አታስብልም። በዛ ላይ አሁን ደርጌም ቅርብ ቀን ነው፣ አንድ ሳምንት ነው የቀረው። ስንት ነገር የሚያስጨንቀኝ ነገር እያለ አሁን ከመሬት ተነስተሽ እንደምትይው ነገር አይዋጥልኝም። አይንሽን ነው ማጠፋው፣ አይነት ልብሽን ነው ማጠፋው። እንደዚህ አይነት አማርኛ አልፈልግም። ለእንዳብድ ነው የምፈልገው። ማን አለኝ ያጂ አይደለም አውቃለሁ። ለኔ ያልሆንከው ነገር የለም። ብዙ ነገር ሆነህልኛል፣ ብዙ ነገር አድርገህልኛል። ግን ይሄንን ነገር ከዚሁ መልመድ አለብን። ትንሿ ከሰማሽ ነው ነይ በቃ ወደ ቤት ነይ። ምንም ነገር ይፈጠር ምንም ነይና እናወራለን። እኔ አሁን መጀመሪያ ላይ ይሄ ማስበበት ጭንቅላት አለኝ። ማንኛውም አንድ ትልቅ የሚባለውን ወጪ ማቲ ፎቶና ቪዲዮ ቀንሶልሃል። እንኳን ደስ ያለ ወንድሜ።